እንኳን ወደ ደቡብ አሜሪካዋ እንቁ ቬንዙዌላ በሰላም መጣችሁ። ዛሬ የምናያት ሀገር ተራ ሀገር አይደለችም። በዓለም ላይ ረዥሙ ፏፏቴ የሚገኝባት፣ ሰማዩ ሌሊቱን ሙሉ በመብረቅ የሚታመስባት እና ለብዙ ሀገራት ነፃነት ምክንያት የሆነ ታላቅ ሰው የበቀለባት ምድር ናት። በዚህ ቪዲዮ ውስጥ ቬንዙዌላ በመብረቅ ራሷን ከወረራ ያተረፈችበትን ሚስጥር፣ ስለ ነፃነት ታጋዩ ሲሞን ቦሊቫር እና ስለ ቬንዙዌላውያን አስገራሚ አኗኗር በዝርዝር እንመለከታለን። እስከ መጨረሻው አብራችሁ ቆዩ። ቬንዙዌላ በተፈጥሮ ሀብቷ ዓለም ላይ ከሚገኙ ሀገራት በቀዳሚነት ትሰልፋለች። በዓለም የረዥሙ ፏፏቴ አንጀልስ መገኛ ናት። ይህ ፏፏቴ ቁመቱ 979 ሜትር ድረስ ሲሆን ውሃው መሬት ሳይደርስ በጭቃቅ መልክ የሚበተን አስደናቂ እይታ አለው። ከዚህ በተጨማሪ ቴፑይስ የሚባሉ እንደ ጠረጴዛ ጠፍጣፋ የሆኑ ተራራዎች አሏት። እነዚህ ተራራዎች በቢሊዮን የሚቆጠሩ ዓመታት ዕድሜ ያላቸውና በምድር ላይ ካሉ ጥንታዊ ቦታዎች አንዱ ናቸው። የተለያዩ የአየር ንብረቶች፣ በአንድ ሀገር ውስጥ የአማዞን ደኖች፣ በረዶ ያለባቸው የአንዴስ ተራሮች፣ ሰፊ ሳራማ ምድሮችና ውሃማ የካሪቢያን የባህር ዳርቻዎችን ማግኘት ይቻላል። ቬንዙዌላ ሲባል መረሳት የሌለበት ሌላኛው ሀቅ ጥቁር ወርቅ ወይም ነዳጅ ነው። ይቺ ሀገር በዓለም ላይ በግንባር ቀደምነት ከሚጠቀሱት የነዳጅ ባለጸጎች አንዷ ናት። እንደውም የሚገርመው ነገር ቬንዙዌላ ከሳውዲ አረቢያ እንኳ የሚበልጥ የነዳጅ ክምችት በምድሯ ስር ይዛለች። ከ300 ቢሊዮን በላይ የተረጋገጠ የነዳጅ ክምችት አላት። ነገር ግን ይህ ሁሉ ሀብት ለሀገሪቱ በረከት ብቻ ሆኖ አልቀጠለም። ሀገሪቱ በነዳጅ ሽያጭ ላይ ብቻ ጥገኛ በመሆኗ የነዳጅ ዋጋ በዓለም ገበያ ላይ ሲቀንስ ኢኮኖሚያ ክፉኛ ተናግቷል። የሀገሪቱ የውጭ ንግድ ገቢ 95% የሚሆነው ከነዳጅ የሚገኝ ገቢ ነው። ባለፉት 10 ዓመታት ውስጥ ቬንዙዌላ በታሪክ ታይቶ የማይታወቅ የዋጋ ግሽበት አስተናግዳለች። የሀገሪቱ ገንዘብ ቦሊቫር ዋጋው ከመውረዱ የተነሳ ሰዎች ለቀላል ግዢ የሚሆን ገንዘብ በጆንያ ተሸክመው የሚሄዱበት ደረጃ ላይ ደርሰው ነበር። እንዲሁም ሰዎች ገንዘቡን ለተለያዩ የዕደ ጥበብ ስራዎች እንደ ቦርሳ መስሪያ እስከመጠቀም መድረሳቸውን መጥቀስ ይቻላል። ይህ የኢኮኖሚ ቀውስ በሚሊዮን የሚቆጠሩ ቬንዙዌላውያን ሀገራቸውን ጥለው እንዲሰደዱ ምክንያት ሆኗል። ነገር ግን የሚገርመው አሁንም ድረስ በዓለም ላይ ነዳጅ እጅግ በጣም ርካሽ ከሚሸጥባቸው ጥቂት ሀገራት አንዷ ቬንዙዌላ ናት። የቬንዙዌላ ሕዝብ አስቸጋሪ ጊዜ ውስጥም ቢሆን ደስታን መፍጠር የሚችል ሕዝብ ነው። ጠዋታቸውን በሚያምር ቡናና አሬፓ በተባለ ጣፋጭ ምግባቸው ይጀምራሉ። አሬፓ የተባለው ከበቆሎ ዱቄት የሚዘጋጅና በውስጡ የተለያዩ ነገሮች የሚገቡበት ምግብ የሀገሪቱ ዋነኛ መለያ ነው። ይህ ምግብ ለነሱ እንደኛ እንጀራ ነው። በየቀኑ በማንኛውም ሰዓት ይበላል። ምንም እንኳን እግር ኳስ አሁን እያደገ ቢመጣም በቬንዙዌላ ቁጥር 1 ተወዳጅ ስፖርት ቤዝቦል ነው። በታሪክና በአኗኗር ደረጃ ቤዝቦል የሀገሪቱ ተወዳጅ ስፖርት ነው። ቤተሰቦች ስታዲየም ሄደው ጨዋታ ማየት እንደ ትልቅ መዝናኛ ይቆጥሩታል። ይህች ሀገር ለደቡብ አሜሪካ ነፃነት ዋጋ የከፈለ ታላቅ ሰው መፍለቂያ ናት። ሲሞን ቦሊቫር የአህጉሪቱ ተስፋና የነፃነት ምልክት። ቬንዙዌላን ያለ ሲሞን ቦሊቫር ማሰብ አይቻልም። ሊበርታዶር ወይም ነፃ አውጪ በመባል የሚታወቀው ይህ ሰው በሀብት ተከቦ ተወልዶ ነገር ግን ሕይወቱን ለሰዎች ነፃነት የሰጠ ጀግና ነው። 6 ሀገራትን ከስፔን ቅኝ አገዛዝ ነፃ ያወጣው ቦሊቫር ህልሙ መላው ላቲን አሜሪካን አንድ ማድረግ ነበር። በፈረስ 1000 ኪሎ ሜትሮችን እያቋረጠ በአስቸጋሪው የአንዴስ ተራሮች ላይ ሰራዊቱን እየመራ ያደረገው ተጋድሎ ዛሬም ድረስ በዓለም ታሪክ በትልቅ አክብሮት ይጠቀሳል። የላቲን አሜሪካው ጆርጅ ዋሽንግተን ወይም ሲሞን ቦሊቫር ቬንዙዌላን ብቻ ሳይሆን ኮሎምቢያን፣ ኢኳዶርን፣ ፔሩን፣ ቦሊቪያን፣ ፓናማን ከስፔን ቅኝ አገዛዝ ነፃ ያወጣ መሪ ነው። ቦሊቪያ የተሰየመችውም ቦሊቫር ከሚለው የእሱ ስም ነው። ቦሊቫር በጣም ሀብታም ከሚባል ቤተሰብ የተወለደ ቢሆንም የነበረውን ሀብትና ንብረት በሙሉ ለነፃነት ትግሉ አውሎታል። የእሱ ትልቅ ህልም የላቲን አሜሪካ ሀገራት ተባብረው አንድ ትልቅና ጠንካራ ሀገር
ልክ እንደ አሜሪካ እንዲመሰርቱ ነበር። ይህችን ታላቅ አገር ግራን ኮሎምቢያ ብሎ መስርቷት ለተወሰነ ጊዜ ፕሬዝዳንት ሆኖ መርቷል። በፈረስ ላይ ሆኖ በአንዴስ ተራሮች ላይ ያደረገው ጉዞ በታሪክ በጣም አስቸጋሪ ከሚባሉት የጦር ስልቶች አንዱ ነው። በሺዎች የሚቆጠሩ ኪሎሜትሮችን በፈረስ ተጉዞ ስፔኖችን ድል አድርጓል። ወደ ሰሜናዊ ቬንዙዌላ ስንሄድ አንድ የሚገርም ክስተት እናገኛለን። የማራካይቦ ሐይቅ። እዚህ ቦታ ላይ በዓመት 260 ቀን ሰማዩ በብርሃን ይሞላል። በእነዚህም ቀናት ውስጥ በቀን ለ10 ሰዓታት ያህል ሰማዩ በመብረቅ ብልሽታ ይታጀባል። ይህ መብረቅ የካታቱምቦ መብረቅ ይባላል። ይህ መብረቅ የካታቱምቦ ወንዝ ወደ ማራካይቦ ሐይቅ በሚቀላቀልበት አካባቢ ይከሰታል። መብረቁ በጣም ብሩህና እስከ 400 ኪሎ ሜትር ድረስ የሚታይ ስለሆነ ከብዙ መቶ ዓመታት በፊት መርከበኞች እንደ መብራት አቅጣጫ ለመለየት ይጠቀሙበት ነበር። ይህ መብረቅ ከሩቅ ሲታይ ምንም አይነት የነጎድጓድ ድምፅ የለውም። ሰማዩ በዝምታ ሲበራና ሲጨልም ማየት በጣም አስማታዊና ለየት ያለ ስሜት ይፈጥራል። ይህ ቦታ በዓለም ላይ ከፍተኛው የመብረቅ ክምችት ያለበት ቦታ በመሆኑ በጊነስ ወርልድ ቡክ ላይ ተመዝግቧል። ሳይንቲስቶች እንደሚሉት ከሆነ ይህ ክስተት የሚፈጠረው ከአንዴስ ተራራዎች የሚመጣው ቀዝቃዛ አየር ከሐይቁ ከሚነሳው ሞቃታማና እርጥበት አዘል አየር ጋር ሲጋጭ ነው። በተጨማሪም በአካባቢው ካሉ ረግረጋማ ቦታዎች የሚመጣው የሚቴን ጋዝ መብረቁ ይበልጥ እንዲጠነክርና ተከታታይ እንዲሆን እንደሚያደርገው ይታመናል። ነገር ግን ይህ መብረቅ ለቬንዙዌላውያን ከተፈጥሮ ክስተት በላይ ነው። በአንድ ወቅት ቬንዙዌላ የካታቱምቡን መብረቅ ተጠቅማ ከወረራ እና ከዘረፋ ራሷን አትርፋለች። በ1995 ሰር ፍራንሲስ ድሬክ የተባለው እንግሊዛዊ የባህር ዘራፊ ከተማዋን በድብቅ ሊወር መጣ። ይህ መብረቅ በድንገት ሰማዩን አብርቶ ወራሪዎቹን አጋለጠ። ተፈጥሮ ራሷ ለቬንዙዌላ ዘበኛ ሆና የቆመችበት ያ ታሪካዊ አጋጣሚ እስከ ዛሬ ይነገራል። ቬንዙዌላ የመከራ ብቻ ሳይሆን የጥንካሬ፣ የጨለማ ብቻ ሳይሆን የመብረቅ ብርሃን ምድር ናት። ከተፈጥሮ ድንቆቿ እስከ ጀግና ታጋዮቿ፣ ከጣፋጭ ምግቦቿ እስከ ተግባቢ ህዝቦቿ ድረስ ቬንዙዌላ በዓለማችን ላይ ትልቅ ስፍራ አላት። የዛሬው ቪዲዮአችን ይህን ይመስል ነበር። እናንተ ከቬንዙዌላ ድንቆች የትኛው ይበልጥ አስደነቃችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ አስደናቂ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።